ባባ በሰራቸው ፊልሞች በፊልም አፍቃሪያንና በብዙዎች ዘንድ እውቅናና ተወዳጅነትን ያተረፈ ነው። በምርጥ ተዋናይነት በ12ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ሽልማት ያገኘ ሲሆን የኢትዮጵያ የአይን ባንክ አምባሳደር ለመሆን በቅቷል። በተጨማሪም የሁለተኛው የለዛ አዋርድ ሽልማት አሸናፊና የ7ኛው አዲስ ሚውዚክ አዋርድ ምርጥ ተዋናይ በመባል እውቅናን ያገኘ ሲሆን ከጉማ አዋርድም ሽልማት ተበርክቶለታል። ታሪኩ በፊልሙ ዓለም ተዋናይ ብቻም ሳይሆን ጉዳዬ በተሰኘ ፊልምም ዳይሬክተርና ደራሲ ሆኖ ሰርቷል። ወጣት ደረጀ ተሰማ የአርቲስት ታሪኩ ብርሃኑ ወይም ባባ የአብሮ አደግ ጓደኛ ነው። ደረጀ ስለ ተዋናይ ታሪኩ በከባድ ሐዘን ውስጥ ሆኖ እንባ እየተናነቀው በሰጠው ምስክርነት ስለ ባባ ከየት ጀምሬ የት ላብቃ፣ ምኑን ተናግሬ ምኑን ልተው፣ ለሰው ያለው አክብሮት፣ የተቸገሩ ሰዎችን የሚረዳ እጅግ ርህሩህና ሰውን የሚወድ ከጎኑ እንድትለይ የማይፈልግ ያገኘውን ገንዘብ ለራሱ ሳይሆን ለተቸገሩ ሰዎች የሚሰጥ ድንቅ ሰው ነበረ ሲል ተናግሯል። ሌላኛው የታሪኩ ጓደኛ ዳግማዊ አባተ በብሔራዊ ቲያትር የተዋናዩ አስክሬን ሽኝት በሚደረግበት ጊዜ እንዲህ ሲል ተናግሯል። ስለ ታሬ ምን እንደምል አላውቅም። በጣም ደግ ነው። የፊልም ቀብድ ተቀብሎ እንኳን በተቀበለበት ቅጽበት ስለተቸገሩ ሰዎች በመስጠት የሚጨርስ ታማኝ፣ ዝናውን የማያውቅ ከጓደኞቹ ጋር ዝቅ ብሎ የሚበላ የሚጫወት በማህበራዊ ኑሮ ተግባቢ፣ በደግነቱ ዙሪያ ደግሞ ገደብ የሌለው ትሁት ሰው ነበረ ብሏል።